ዛሬ አስደናቂ ቪዲዮ አመጣለሁ። ምክንያቱም ብዙ ሰዎች በቤታቸው የፍራፍሬ ዛፎች አላቸው፣ በጣም አረንጓዴ ይመስላሉ፣ ብዙ ቅጠሎች አላቸው፣ ግን ዓመታት ቢሄዱም በመጨረሻ ፍራፍሬ አይሰጡም። ይህ ለማንኛውም ሰው ያስቆጣ ነው፣ ምክንያቱም ዛፉ ደህና መሆኑን እየደገፈ መሆኑን ታያለህ፣ ግን ፍራፍሬ አይሰጡም። እንግዲኛ በዛሬው ቪዲዮ 3 ቴክኒኮች እንዴት የፍራፍሬ ዛፍህ በመጨረሻ ፍራፍሬ እንዲሰጥ እከፍልሃለሁ እና አንድ ነገር እልሃለሁ። እነዚህ ቴክኒኮች በማንኛውም ቦታ የምታይባቸው አይደሉም። እነዚህ ቴክኒኮች ከትውልድ ወደ ትውልድ የተላሉ ናቸው። ስለዚህ በጥንቃቄ ተከታተል፣ ምክንያቱም በዚህ ጊዜ ምንም መሳሪያ ወይም ልዩ ነገር ያስፈልግህም። በቀላሉ ቪዲዮውን በሙሉ ተመልከትና እነዚህን ትክክለኛው እንዴት እንደሚያመለክቱ ማረዳት ብቻ ይበቃል። አሁን ግን እነዚህን እንመልከት። መጀመሪያው ቴክኒክ ምናልባት በጣም ቀላል ነው፣ ነገር ግን ከተፈጥሮ በጣም ውጤታማ ነው እና ስለ ምስል መቀየር የተናገርን ነው። ምስል መቀየር በጣም ቀላል ነገር ነው፣ ነገር ግን በጣም ኃይለኛ ነው። እዚህ የምናደርገው ዛፉን መቆረጥ ወይም ከፍተኛ ጉዳት ማድረስ አይደለም። እዚህ የምናደርገው ትንሽ እንቅስቃሴ በቁጥጥር የተደረገ ትንሽ ነኝ መንካት ብቻ ነው። ነገር ግን አሁን አስፈላጊ ጥያቄው ይነሳል። ይህ ለምን ይሰራል? ምክንያቱም በዛፉ ውስጥ የሳቢያ ዘወትር እንቅስቃሴ አለ። አንዲት የሳቢያ ወደ ላይ ትወጣለች፣ ሌላው ደግሞ ወደ ታች ትወርዳለች። እነዚህም ያጓጓሉት ንጥረ ነገሮች ኃይል እና ዛፉ ለማዳግ የሚያስፈልገው ሁሉንም ነገር ናቸው። ስለዚህ ትንሽ መቆረጥ ሲደርግ የምታደርገው የዚያ ፍሰት አንጻጻፉን በትንሽ ማስተካከል ነው። አንተ አይታገዝም አይደለም ከፍተኛ ጉዳት ማስከተል የምታደርገው፣ ግን ዛፉ አንዳንድ ነገር ተለዋጭ መሆኑን እንዲሰማ የሚበቃ ይሆናል። ዛፉም ይህን እንደ ማንኪያ ምልክት ይቆጣጠራል እና በአውቶማቲክ ሁኔታ ምን ያደርጋል? ተፈጥሯዊ ምላሽ ያነሳል። እና በዚያ ምላሽ ውስጥ በጣም አስፈላጊ ነገር አለ። የተዋረደውን ምርት ማስቀደም ይጀምራል። ይህስ ምን ማለት ነው? ብዙ አበባና ብዙ ፍራፍሬ። ምክንያቱም በመጨረሻ የዛፉ ዓላማ ብቻ መዳገም ሳይሆን መተዳደር ነው። ስለዚህ ይህን አይነት እንቅስቃሴ ሲያስተውል ባህሪውን ይቀየራል። አሁን ወደ አስፈላጊው ነገር እንመጣ። በትክክል እንዴት እንደሚደረግ በትክክል ለማድረግ መሳሪያ ያስፈልገናል። መቁረጫ ወይም ቢላዋ ሊሆን ይችላል፣ ግን ንጹህና በደንብ የጸዳ መሆን አለበት። በዚህ ሁኔታ ለመቧጨር በግምት 2 ኢንች ርዝመት ያላቸው 2 ትይዩ ቁርጥራጮችን እናደርጋለን። እጅም በጣም አስፈላጊ ነው። ቁርጥራጩ ቅርፊቱን ለመቆረጥ ብቻ ነው። ጥልቀት ውስጥ መግባት የለብንም። እንጨት ላይ መድረስ የለብንም። በቀላሉ ቅርፊቱን ምልክት ማድረግ ብቻ ነው። ቅርንጫፉን ሙሉ በሙሉ መክበብ የለብንም። በዚህ ሁኔታ አይከበብም። ቀለበት የምንሰራበት ዘዴ እየተጠቀምን አይደለም፣ የቧጨርን ነው የምንሰራው። ይህ የሚደረገው ማነቃቃት በሚፈልጓቸው ቅርንጫፎች በግምት 50 በመቶ በሚሆኑት ላይ ነው። ለምሳሌ 10 ቅርንጫፎች ያሉት ዛፍ ካለ መጀመሪያ እንዲያፈሩ የምትፈልጋቸውን 5 ቅርንጫፎች ላይ ማድረግ ትችላለህ። ከዚያም ዛፉ ራሱ ኃይልን ለካሬዎቹ ያከፋፍላል። እንዲሁም ስለዚህ ዘዴ ምንም ጥያቄ ካለ በአስተያየት እንዲወስነኝ ይፈልጋለሁ። አሁን ግን ወደ ሁለተኛው ቴክኒክ እንሄዳለን። ከመጀመሪያ ጊዜ ሲሰማ በቀጥታ እንደ አነስተኛ አስተሳሰብ የሚታይ ነገር ቢመስሉም ትልቅ ትርጉም ያለው ከሚመስለው ይልቅ ይበልጣል የምንለውም ከእነዚህ ቴክኒኮች አንዱ ነው። ይህን የዛፉ አምድ መታቸት ወይም መደበክ በሚባል ይጠራል። አሁን አውቃለሁ አስቀድመው እንደ አስገራሚ ይሰማል፣ አንዳንድ ጊዜም ትንሽ እንደ ዱር ተጋብር ይመስላል። ግን ይህ ልምድ ለብዙ ጊዜ በተለይ በገጠር አካባቢዎች በዚህ አይነት ዛፎች ኦሊቭ ወይም በረሃ ዛፎች ላይ የተጠቀሰ ነው። እነዚህ ዛፎች በጉልበት ይድጋሉ፣ በብዙ ኃይል ይያዙ፣ ግን ለአንዳንድ ምክንያት ፍሬ ማፍራት አይጨርሱም። እዚህ ቦታ ይህ ቴክኒክ ይገባል። በትክክል ምን ነው የሚደረገው? በጣም ቀላል ነው። በዛፉ አምድ መሰረት ላይ ትንሽ ሆና በቁጥጥር የተሞሉ ለማይጎዱ መታጨቶች መስጠት ነው። ምንም የጉልበት ኃይል አይደለም። ሙሉ ኃይልህን በዛፉ ላይ ማውረድ አይደለም። አንደበት ማጎዳት አይደለም። ማነቃቂያ ነው የምንፈልገው። ምክንያቱም የምንፈልገው የሚታይ ጉዳይ ሳይሆን በውስጡ ትንሽ ለውጥ ነው። ማንም ሳይሰማው ይሆን ነገር ግን ምንም እንኳ በቂ የሆነ ምላሽ ለማምጣት። ይህን በትክክል ሲደርስ የዛፉን የሳቢያ ፍሰት በትንሽ ታስተካክላለህ። ይህ ትንሽ ለውጥ የጭንቀት ምልክት ይፈጠራል። ግን አሁን የሚያስደንቅ ነገር ይመጣል። ሁሉም የጭንቀት ሁኔታ ክፉ አይደለም። በእውነቱ በተፈጥሮ ውስጥ ቀላልና በቁጥጥር ውስጥ ያለ ጭንቀት የኖራዊ መከላከያ ሂደቶችን ለማነካከያ በቂ ሊሆን ይችላል። እና በዛፎች ጉዳይ ውስጥ ይህ በግልጽ ካል አንድ ነገር ይሆናል፣ መተዳደር። እንደ ዛፉ እንደሚያስብ ይመስላል። አንዳንድ ነገር በትክክል አይሄድም። ዘር ልትወልድ አለብኝ እና በዚያ ጊዜ ባህሪው ለውጥ ይጀምራል። ከእድገት ላይ ብዙ ማተኮር ይቆማልና በአበባ መልቀቅና ፍሬ ማፍራት ላይ ይመለከታል።
አሁን ግን ይህን በጭንቅላት ማድረግ አልነበር። በትክክል እንዴት ይደረጋል? በጣም ቀላል ነው። አሁን በመያዣ ትንሽ መቆረጥ እንሰጣለን፣ ግን ቅርፊቱን ለመጎዳት ያልነበረ ነው። በመሰረቱ ትንሽ ጭንቀት ብቻ እንፈጥራለን። ጥቂት መቆረጥ እናቀርባለንና ይህ በቂ ነው። በብዙ ነጥቦች ላይ ማድረግ ትችላለህ። አሁን ግን በመጠን ውስጥ በቀጥታ ማድገም ወይም ወደ ጥቃት ማድረግ አያስፈልግም። በእውነት ከመጠኑ በላይ ከሄድ አንደኛ ግልጽ ምልክት አለ የሚያሳየው የቅርፊቱን መሰባበር ወይም ጥልቅ ቁስሎች ማድረግ ጀመረ ከሆነ አንተ አትነቃቃም እንጂ ታጎዳለህ። እና ይህ በትክክል እኛ የምንፈልገው በቃል ተቃራኒ ነው። እዚህ ቁልፉ ኃይል ሳይሆን ትክክለኛነት ነው። አንተ ምላሽ እንደምታስከትል ማረዳት ነው፣ አይደለም ማስገደድ። እና እንደ አስገራሚነት በብዙ አካባቢዎች ይህ እንኳን በብረት መሳሪያዎች አይደለም የሚደረግበት። በተጨማሪም ከተጨማሪ ጉዳት ለመከላከል የእንጨት መሳሪያዎች ብቻ ይጠቀሙ ነበር። ምክንያቱም ይህ የብርቱ መሆን አይደለም ነበር። ዛፉን ማስተዋልና በትክክል ምን መጫን እንዳለብን ማወቅ ነበር እስከ ማሰበር ድረስ። አሁን ደግሞ ከተስፋፋ ቴክኒኮች መካከል አንዱን እና በመጀመሪያ ጊዜ ሲሰማ ብዙ ጥያቄዎች የሚያስከትል አንዱን እንመለከታለን። የቅርንጫፍ መታመት። ምክንያቱም አንድ ቅርንጫፍ ማንሳትና እስከሚሰበር ድረስ ማዞር በትክክል ሲደርስ በመጀመሪያ በዛፉ ላይ ማድረግ የሚገባ ነገር አይመስልም። ግን እንደ ሌሎች ቴክኒኮች እንደሆነ እዚህ ስለ መጎዳኘት አናውቅም። ምንም እንኳን የሚሰማው አንዳንድ ጊዜ አደንዛዥ ቢመስልም እዚህ የምናደርገው የዛፉን ምላሽ ማነሳት ነው። እና የሚያስገርም ነገር ይህ አንድ ብቻ የተለየ ነገር አይደለም። ይህ ቴክኒክ በዓለም ብዙ አካባቢዎች ተጠቅመዋል። በአውሮፓ በተለይም በፍራፍሬ ዛፎች አቀናበር ላይ፣ በእስያ ደግሞ በቦንሳይ ያሉ ቴክኒኮች ውስጥ፣ በላቲን አሜሪካ ደግሞ በመስክ ላይ በተግባር የሚተገበር መንገድ ላይ፣ በሰሜን አሜሪካ ደግሞ የኃይል መቆጣጠሪያ ስርዓቶች ውስጥ፣ በአፍሪካ ደግሞ በበሽታ የተለመደ ግብርና በአስቸጋሪ ሁኔታዎች ላይ ተስማሚ ሆነው። ማለትም ይህ አዲስ ነገር አይደለም፣ ረጅም ጊዜ የተሳካ እውቀት ነው። አሁን ግን በትክክል ምንድን ነው የሚለው? በጣም ቀላል ነው። ይህ ማለት ወገብ ብዙንም ጊዜ ወፓት ወይም ከለል ያለ ቅርንጫፍ መያዝና በቀስታ ማዞር እስከ ትንሽ የሚሰማ የሚቀጭቀጭ ድምፅ ወይም ለማንበር ድምፅ እስከሚደርስ ድረስ ነው። ነገር ግን ቅርንጫፉ አይቆረጥ። ያ ትክክለኛው ነጥብ ቁልፍ ነው። ምክንያቱም በዚያ ቦታ በቅርንጫፉ መዋቅር ውስጥ ትንሽ ውስጣዊ ለውጥ ታመናለህ። ታየ የሚባል ትልቅ ጉዳት አይደለም፣ ግን ለዛፉ ለማስተዋል በቂ ነው። እና ከዚያ በኋላ ምን ይሆናል? ብዙ ነገሮች በአንድ ጊዜ ይከሰታሉ። ከአንደኛው በኩል የሳቢያ ፍሰት በዚያ ቅርንጫፍ በትንሽ ይቀንሳል። ከሌላው በኩል ንጥረ ነገሮችና ስኳሮች በአካባቢው መስተባበል ይጀምራሉ እና የእጽዋት እድገት ይቀንሳል። ማለትም በቅጠል ማውጣትና ቅርንጫፎችን ማረዘም ላይ እንዳይቀጥል ይቆማል። ይህ ሁሉ በትክክል የምንፈልገውን ያመጣል። ብዙ አበባ፣ ብዙ ፍራፍሬ። በአንደኛ ቃል ትንሽ ቅጠል እና ብዙ ፍራፍሬ። ምክንያቱም አስታውስ፣ የተደላይ ዛፍ ይድጋል፣ ግን ጫና የሚሰማው ዛፍ ይፈጥራል። ስለዚህ ፍራፍሬ የማይሰጥ የፍራፍሬ ዛፍ ካለ ሁልጊዜ ተጨማሪ ማር፣ ተጨማሪ ውሃ ወይም ተጨማሪ እንክብካቤ ማድረግ አያስፈልግም። አንዳንድ የሚያስፈልገው ትንሽ ማነቃቂያ ነው። ነገር ግን ሁልጊዜ በአእምሮ አድርገው፣ ምክንያቱም በመነቃቃቱና በመጎዳኘት መካከል ያለው መስመር በጣም ቀጭን ነው። እና እንደዚህ ያሉ ሁሉም ሰው የማይነግራቸውን ቴክኒኮች ከተወዱ ከሆነ በዚህ ቻናል ተጨማሪ ትገኛላችሁ። እና ከመካከላቸው አንዱን ለመተግበር ብትወስንም በቀስታ ጀምር። በአንድ ቅርንጫፍ ላይ ሞክር። ዛፉ እንዴት እንደሚሰራበት አይቶ ከዚያ ውስጥ ውሳኔ ውሰድ። አሁን ግን ይህ ቪዲዮ ካማራህ እንዳንተ የተወደዱትን ተወዳጅ ከሆኑ ጓደኞች ጋር አካፍል። በአስተያየት ያስታውቁን ከየት እንደምታዩን እና በምን የፍራፍሬ ዛፍ ላይ ለማሞከር እንደምትፈልጉ። እርግጠኛ ነኝ ሌሎችም በአንተ ሁኔታ መሰረት ሊረዱህ ይችላሉ። ለመኖርህ በጣም አመሰግናለሁ። እና አሁንም አልተመዘገበም ከሆነ ተመዝገብ፣ ላይክ ስጥ እና በሚቀጥለው ቪዲዮ እንገናኛለን።